መጠበቅ አቁም። ብዙ ሰው የሆነ ሁኔታ እስኪፈጠር ድረስ ጥበቃ ላይ ነው። የሆነ ነገር ህይወቱ ላይ የሆኑ ክስተቶች እስኪመጡ፣ የሆነ ሰው መጥቶ እስኪረዳው፣ የሆነ አዳኝ እስኪመጣ እየጠበቀ ነው። እንዳትወስን ያደረገ፣ እንዳትጠነክር ያደረገ፣ ልፍስፍስ እንድትሆን ያደረገ ከሰው መጠበቅ ነው። ሁኔታዎች እስኪቀየሩ መጠበቅ ነው እንዳትወስን ያደረገ። ጂም ሮን የተባለ ሚሊዮነርና ደራሲ ደግሞ እንደዚህ ይለናል። አንተ ጡንቻ እንድታወጣ ሌላ ሰው ፑሻፕ አይሰራልህም ይለናል። ለውጥ ትፈልጋለህ ግን አትጀምርም። መዋኘት እያማረ መርጠብ ግን አትፈልግም። መለወጥ ትፈልጋለህ መጀመር ግን አልቻልክም። ተኝተህ ፈጣሪ ያውቃል አትበል። ካልተነሳ ፈጣሪ የሚያውቀው እንቅልፋም እንደሆነ። ማን እንዲመጣ ነው የምትጠብቀው? ማንም አይመጣም። ማንንም አትጠብቅ። የሆነ ሥራ ለመስራት ሙዱስ ልግባ አትበል። ሥራው ራሱ ያነቃቃ። መርፌ የሚፈውስ እያሳመመ ነው። እድሎች እንኳን የሚመጡት በራስህ የምትችለውን ያህል ስትጀምር። ቆመ ስትጠብቅ ያልመጡ እድሎች መንቀሳቀስ ስትጀምር ግን በላይ ይደራረባሉ። ፍቅረኛ ሳይኖርህ ዞር ብለው ያላዩ ሰዎች ፍቅረኛ ስትይዝ ግን አላስቀምጥ ይሉሃል። ቆመ ስትጠብቅ ያልመጣው ታክሲ እንኳን በእግርህ መንገድ ስትጀምር የሞላ አንድ ሰው ይልሃል። ይህች ዓለም የምታዳላው ቁጭ ለሚል አይደለም፣ ለሚሮጥ ነው። ከሰው ለሚጠብቅ አይደለም፣ ለራሴ አላንስም ብሎ ለሚታገል ነው። ከሰው መጠበቅ ልብህን ይሰብረዋል። እድል እስኪመጣ ቁጭ ማለት ብኩን ያደርግሃል። መሮጥ አለብህ፣ መታገል አለብህ። እድል የሚመጣው ቁጭ ለሚል አይደለም፣ ለሚዘጋጅ ነው። ካልተዘጋጀ ቢመጣ ራሱ ታባክነዋለህ። ተዘጋጅ። መጠበቁን አቁምና ከሰው መጠበቁን ከሁኔታ መጠበቁን አቁምና ጊዜህ እንዳይባክን አሁኑን ወስን። ለውጡን ጀምረው።